ሁሉ ጊዜም ከእንቅልፍህ በፊት ሚስትህን አቅፈህ እወድሻለሁ በላት። ባላህ ፍቃድም ከቅፈህ እንደ ሮዝ አበባ ያለ ጣፋጭ መዓዛ ትነጋለች። ከወድሻለሁ ቃልህም እንደ አፍ ዝማሬ ያለ ጣፋጭ እንጉርጉሮ ይንቆረቆርላታል። ስትነቃም ውሏን የሚያጣፍጥላት ነገር ምረጥ። ለዚህም የሆነ ምሳሌ ልንገርህ። አንዲቷ እንዲህ አደረገች። ባለቤቷ ጠዋት ወደ ስራ ሲሄድ ከርባቱን የሚያጠብቅበት መስታወት ላይ የኔ ፍቅር ሁልጊዜም ቢሆን እወድሃለሁ ስትል በሊፕስቲክ አቀለመች። ይህ እድለኛ አባወራ ንጋቱ ምን ያህል ጽሑፍ ድንቅ እንደሚሆንለት አስብ። ይህን ስል ትዳርህን ለማቆም የግድ ውብ ቃላትን እንደሚቀምር ደራሲ መሆን ይጠበቅብሃል ማለት አይደለም። ምናልባትም አንተን እንደ ትዳር አጋርህ የሚረዳ ሰው የለም ይሆናል። ለሚገባው ሰው ደግሞ የቃል ግማሽን በቂ ነው። ብቻ መውደድህን ዘውትር ግለጽ። የምትበላለጡበትን ነገር አላህ ለበጎ እንዳበጀ አስብ። ለምሳሌ አንተና ባለቤትህ የሰውነት እንቅስቃሴ እኩል ብታደርጉ ያንተ ጡንቻ ከእርሷ ይጠጥራል። ነገር ግን የገዛ ልጃችሁን መንከባከቡን በፈረቃ ብታደርጉት ካንተ ይልቅ እርሷ ጥሩ ተንከባካቢ ይወጣታል። ተፈጥሮን አትቃረን ማለት ነው። ከውጪ ጥሩ ግሮ የማምጣቱን ያህል ቤት ያፈራውን ማብስሎ ማቅረቡ ያን ያህል ዋጋ አለው። መበላለጣችሁን አላህ ለበጎ እንዳበጀው መመን። ነገሮች ሁሉ አንተ በምትፈልጋቸው መንገድ አልሄዱም እንበል። ምናልባት እኮ አንተ የምትፈልገው ነገር ትክክል አይደለም ይሆናል። በተሳሳተ ወይንም ባልተገባ ምክንያት ትዳርህን እንዳታፈርስ አደራ። በህይወት ያለችን የደስታ ፈገግታ ቡጢ ማቅነስ ነውና የምታደርገውን ነገር ካደረክ በኋላ የሚያዝናናህ እንጂ የሚያሳዝንህ እንዳይሆን ጊዜ ወስደህ አስብ። ልብ አድርግ። አንተ ዝግጁ ብትሆን እንኳን ሚስትህና ልጅህ ካንተ ለመለየት ዝግጁ ካልሆኑ ያ ለመለያየት ትክክለኛ ጊዜ አይደለም። ጊዜ ስጣቸው። በምትሰጣቸው ጊዜም ፍቅር ባይኖር እንኳን ፍቅር ፍጠር። አንዳንድ ጥንዶች እስከ መጨረሻው ጊዜ ድረስ በፍቅር አይኖሩም። ሆኖም የአፍላነታቸውን ጣፋጭ ጣዕም በሌለበት እንኳን አብረው ለመኖር ይኖራሉ። አብረው ለማደግ ይሰራሉ። ምንም ነገር ያለ አላህ እርዳታ አይሰምርም። ከሁሉም ጥረትህ ጋር ዱዓ አድርግ። ቁርአንም ላይ እንዲህ የምትል ተክሳስ ተቀለመች። ጌታቸውን ለመለመን የሚኮሩ ተዋራጆች ሆነው በርግጥ جهنم استجابالو صلى الله عليه وسلم صلى الله على محمد صلى الله عليه وسلم صلى الله على محمد صلى الله عليه وسلم በነገሮች ላይ በግልጽ የመነጋገርን ባህል አዳብሮ አንዱ ከሚስቱ ቀደም ብሎ ቤቱ ደረሰና ሶፋው ላይ ተደላድሎ ቁጭ ብሎ ሚስቱን ይተባበቅ ጀመር። እርሷም ትንሽ ቆይታ በሩን ገና ከፍታ ስትገባ ባፉ እንዴት ዋልሽ የኔ ፍቅር አላት። በሆዱ ዛሬ ደግሞ ምን አባቷ አጥፍታ ይሆን እያለ እርሷ ደህና ነኝ የኔ ፍቅር አለችው። በሆዷ ይህ ሰውዬ እኔ ለመከታተል የሚያቆመው መቼ ነው እያለች እርሱ አምሮብሻል የኔ ቆንጆ ይላል ባፉ። በሆዱ ይህ ልብስ ገንዘቤን ፈጀው። ወንድም አለምዬ እኔ እንዲህ አይነቱ አካሄድ ጥሩ አይደለም ባይነኝ። አርፍዳ ከቤት መግባቷ ደስ የማያሰኝህ ከሆነ ይህንኑ በግልጽ አግባብተህ ንገራት። ለምን ቢሉ ቅሬታ ቅያሜን ይወልዳልና ቅያሜም ጻዳው ፍቅራችሁን ያጠለሻልና። መከራት ስትመክራት ግን ተቀበልህ ዘንድ ጥበበኛ ሁን። ለምሳሌ አንዱ ያደረገው ልንገር። ሰላት ላይ የምትዘናጋ ሚስቱ አጠገብ የሱና ሰላት ሰገደና በጣቶቿ ተስቢህ አደረገ። ሱብሃንአላህ 33 ጊዜ፣ አልহামዱሊላህ 33 ጊዜ፣ አላሁ አክበር 34 ጊዜ። ከዚያም እንዲህ አለ፣ ውዴ ሆይ በምድር ላይ ምቹ የኑሮ አጋሪ እንደሆንሽ ሁሉ ጀነትም ላይ
አብረሽኝ እንድትሆኝ ፈላጊ ነኝ። እባክሽን ሰላትሽ ላይ አትዘናጊ።